የማህበሩን የስራ እንቅስቃሴ የጎበኙት USAID የተሰኘ መንግስታዊ ያልሆነ ድርጅት አባላትና የፌደራል ከፍተኛ ባለሙያዎች ለስራው ውጤታማነት አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል። የድርጅቱ ከፍተኛ ባለሙያ በሰጡት አስተያየት በጎበኙት ስራ መደነቃቸውን አመልክተው ይህም ሊበረታታ ይገባል ብለዋል። USAID ኢትዮጵያ ከዚህ ጋር በተያያዘ በሰፊው ከግሉ ሴክተር ጋር ይሰራል። ስለዚህ አንዱ የኛ የግሉ ሴክተር ፓርትነራችን ሃይቲ የምግብ ማቀነባበሪያ ነው። ሃይቲ የምግብ ማቀነባበሪያን የምናግዝበት ዋናው ምክንያታችን ሃይቲ በኩል ሆነን ሌሎቹን ገበሬዎችም ከነሱ ጋር በማስተሳሰር አንደኛ ስራውን ለማሳለጥ ሁለተኛ ገበሬዎቻችን ከማምረት በላይ በኢኮኖሚ ተጠቃሚ ለማድረግ ነው በሰፊው እየሰራን ያለነው። የዛ ስራ አካልም ስለሆነ ጉብኝታችንም ዋናው ፐርፐዝ ይሄንን ያጠቃልላል። ባለሙያው አክለው እንሰትን በዘመናዊ መንገድ አቀነባብሮ ለዓለም ገበያ ለማቅረብ ስለተጀመረው እንቅስቃሴ ማብራርተዋል። እንግዲህ በዋነኝነት ከሃይቲ ጋር አሁን በመጀመር ላይ ያለነው ከሃይቲ ጋር ስራዎችን በዋነኝነት ከሃይቲ በፊት አብረን የምንሰራቸው ጥቃቅንና አነስተኛ የተደራጁ ከእንሰት ጋር በተያያዘ ማሽነሪዎች ዲስትሪቢዩት አድርገናል። እነኛ ማሽነሪዎች በተሻለ መጠን እንሰትን የመጀመሪያውን የማቀነባበሪያ ሂደት አቀናብረው ሰፊ የሆነ ገበያ ለመፍጠር ነው ከሃይቲ ጋር የምንሰራው። ስለዚህ ሃይቲ እኛ ያደራጀናቸው ከኛ ጋር አብረው የሚሰሩ ጥቃቅንና አነስተኛ የተደራጁ እንሰት ፕሮሰስ የሚያደርጉትን የሰፕላይ ቼኑን ለማሳለጥ ከነሱ ጋር የማገናኘት ስራ እንሰራለን። በተመሳሳይ ሃይቲ እስካሁን ድረስ እንደምታውቁት በሰፊው እያመረተ ያለው የዳቦ የእንጀራ ምርቶችን ነው። በተጨማሪ እንሰትን ኮሞዲቲዝ ውስጥ ስንጨምር የሚያስፈልጉ ማሽነሪ ግብዓቶች ይኖራሉ። እነኛ ማሽነሪ ግብዓቶች በፕሮጀክታችን ድጋፍ የነሱም ኮንትሪቢዩሽን እንዳለ ሆኖ እናግዛለን። ስለዚህ የምታዩቸውን እንግዲህ ይሄ ለምለም ሀገር ነው። ቦንጋ ባየነው መሰረት የምድር ገነት ብለነው ነው የምንሄደው። ስንሄድ ብዙ እንሰቶች ይመረታሉ። እነኚህ እንሰቶች ከመብላትም በላይ ወደ ገበያ መውጣት አለባቸው። ይህን አስመልክቶ ተጨማሪ አስተያየት የሰጡን ደግሞ የሃይቲ ዳቦና እንጀራ ማቀነባበሪያ ድርጅት ባለቤት ናቸው። ዛሬ USAID ከ5 እስከ 30 ሚሊዮን ቲሙን ይዞ ከዋሽንግተን DC በብዛት አባሎችን ይዞ መጥቶ ነበርና ያዩትም የጎበኙትም በእንሰት ላይ የጀመርነውን የቆጮ ዳቦ፣ የቆጮ እንጀራ፣ የቡላ ኬክና የቡላ ኩኪስ ላይ የሰራነው ስራ ስለነበር ያን የጎበኙበት ሁኔታ ነው ያለው። ከዛም በተጨማሪ በአገር አቀፍ ደረጃ ውድድር ነበረንና ይህን ውድድር ኦሬዲ ማሸነፍ በሚቻልበት ደረጃ ላይ ስለደረሰ ይህን ለመገምገም ጭምር የመጡበት ሂደት ነው ያለው። አሁን ባለው ሁኔታ USAID ከተሰኘ ድርጅት ጋር በመተባበር ስለተጀመረው የስራ እንቅስቃሴ አስረድተዋል። ከUSAID ጋር ለመስራት ያሰብነው ኦሬዲ ተሳክቶልን ይህ የታሰበው የቆጮ ወይም የእንሰት ማሽኖችን ቢያንስ ራሱ አድርቆ ራሱ ለይቶ ራሱ ፈጭቶ በዱቄት ደረጃ የሚያወጣ በ50 ኪሎ በ100 ኪሎ በ25 ኪሎ በተለያዩ ፓኬጆች የሚያወጣ ማሽን ግምቱ ከ37 ሚሊዮን ብር በላይ የሆነ ማሽን ሊያስረክቡ ነው አሁን ቃል የገቡትና ይህ ነገር ከተሳካ እኛም ደግሞ ይህን ዱቄት ለሀገራችን በአጠቃላይ ክፍል ለማከፋፈልና እንዲሁም በዓለም ደረጃ ዱቄቱን ለማድረስ ነው ከነሱ ጋር ነው። በጉብኝቱ ወቅት በእንሰት ምርት ተቀነባብሮ የተዘጋጀው የቆጮ እንጀራ፣ ዳቦ፣ ኬክና ኩኪስ ለተመልካቾች ቀርቦ አድናቆት ማትረፉን ያገኘነው መረጃ ያመላክታል።